አብራኝ የምትሰራው ልጅ ኬንያ ናት። እንዳረገዘች ነገረችኝ። እኔም ምን እናድርግ አብራችሁ ለምን አትኖሩም አመቻችታችሁ ምናምን እያልኩኝ አወራኋት ጉዴን ሳላውቅ። እሷም እንድትጣሉና ብሎክ እንዳደረጋት ነገረችኝ። በእኔ ስልክ ደውይለት ስላት የኔው ምን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ ሸቃሊት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች፣ የዛሬው እህታችን ደግሞ ምን እንደምትል ስማት ማለት ነው። አንድ ሱፐር ማርኬት ውስጥ የሚሰራ ወይንም ደግሞ ለነሱ ከሱፐር ማርኬት ለሰዎቹም ለነሱ እቃ የሚያደርስላችሁ አንድ ባንጋሊ ጋር ተዋውቃ ነበር ማለት ነው። ከተዋወቀች በኋላ ምን እንደገጠማት ልንገራችሁ። ከዛ ቤት የሚሰሩት ሁለት ሰራተኞች ናቸው። አንዱ ኢትዮጵያዊ ሲሆን አንደኛዋ ደግሞ ኬንያ ነች ማለት ነው። ከዛ ምን እንደተፈጠረ ስሙ ማለት ነው። መግቢያ ላይ ያስቀምጥኩላችሁን ጽሁፍ አንብቡት። እኔ እውነት ለመናገር አላቅም፣ ብቻ ግን ስሙት። እንግዲህ ከባድ ነው፣ ግን ከባድ ነው። እንደኔ ላለ ሰው ከባድ ነው፣ ግን ለአንዳንዶቹ ኖርማል ነው ማለት ነው። ለምደውታል። ለለመዱ ሰዎች ምንም አይደለም። እና እስኪ እናንተም ስሙና የሆነ ነገር በሉ። እንደው እናንተስ በሷ ቦታ ብትሆኑ ምን ይሰማችኋል? ላንብብላችሁ የሀገሬ ልጆች። በጣም ደክሞኛል፣ ደግሞ እንቅልፌ መጥቷል ማለት ነው። ሰላም፣ ልጁ ሱፐር ማርኬት ነው የሚሰራው እና እኛም ሆን ሰዎቹ አንዳንድ እቃ ስንፈልግ ያመጣልናል። በዛ ተግባባን። 2 አመት አለፈን። እረፍት ስወጣ አገኘዋለሁ። አይላቢው ኮንትራት ቤት። እኔ እንግዲህ የምትናደዱ ተናደዱ። ኮንትራት ቤት የኔ መወዳት እረፍት የለ ኢጃዛ የለ። በምክንያት ነው ያገሬ ልጆች፣ ምንም ማድረግ አልችልም ማለት ነው። 2 አመት አለፈን። እረፍት ስወጣ አገኘዋለሁ። ግንኙነትም ጀምረናል እና ሊያገባኝ እንደሚፈልግ ነግሮኝ ተስማምተን እሱም ብር ሰጥቶኝ ከኔም ጨምሪ ለቤተሰብ ሽማግሌ ላኩኝ። ደግሞ አንቺ ነሽ እንዴ የምትልክ ሽማግሌ? ጉድ እኮ ነው። ላኩኝ። ከዛም ላይ አብራኝ የምትሰራዋ ልጅ ኬንያ ናት። እንዳረገዘች ነገረችኝ። እኔም ምን እናድርግ አብራችሁ ለምን አትኖሩም አመቻቹና ምናምን እያልኩኝ አወራኋት ጉዴን ሳላውቅ። እሷም እንደተጣሉና ብሎክ እንዳደረጋት ነገረችኝ። በእኔ ስልክ ደውይለት ስላት የኔው ጉድ ሆኖ ተገኘ። ስጠይቀው አጋጣሚ ነው አልፈልጋትም አለኝ። ለቤተሰብ የውጭ ዜጋ እንደማገባ ተናግሬ ሽምግልናም አልቋል። ምን ይሻለኛል? መወሰን ከበደኝ። ባንጋሊ የውጭ ዜጋ ነው የሚባለው አይደል? ከኢትዮጵያ ውጭ የሆነ ሁሉ የውጭ ዜጋ ነው። እንግዲህ እሷ ቤተሰቦች በቃ የውጭ ዜጋ ሲባል ወይ አረብ ወይ ፈረንጅ አግብታ ልታሳልፍልን ነው እያሉ እንዲህ አርገሾች መጣቸውን ትቆርጫቸዋለሽ። እንግዲህ ሀገሬ ልጆች ያው ከጽሁፍ እንደተረዳችሁት ማለት ነው ከአንድ ቤት ውስጥ 2 ሰራተኞች ናቸው ያሉ ብያቸዋለሁ። እና ሁለቱም እንግዲህ ሸሸ ገዳቢ ማለት ይወዳሉ ማለት ነው። ኬንያዋ እረፍት ይኑራት አይኑራት የማውቀው ነገር የለም፣ አልተናገረችም። ኢትዮጵያዊቷ ግን የእረፍት ቀን አላት፣ ኢጃዛ ትወጣለች ማለት ነው። እና ከዚያ ቤት ውስጥ እያለች ሱፐር ማርኬት ውስጥ የሚሰራ በተመላላሽነት የሚያገለግል ሰው አለ ማለት ነው። ሰራተኞቹም እቃ ሲያዙት ያመጣላቸዋል። ከሱፐር ማርኬት ሲጠልቡ ሰዎቹም ሲጠልቡ ያመጣላቸዋል። የተግባቡት በዚያ ነው። ለ2 አመት ያክል አብረው ቆዩ ማለት ነው። እና ያን ሰውዬ ኖረ። ኢትዮጵያዊቷ ጋርም ከኬንያዋ ጋርም ግንኙነት ጀመረ ማለት ነው። የሀገሬ ልጆች ግን ሁለታቸው ደግሞ በግልጽ አይነጋገሩም። ማን ከማን ጋር ፍቅር እንደጀመረ እኔ ከሱ ጋር አድርጌያለሁ ብላ ኢትዮጵያዊቷም አልተናገረችም፣ ኬንያዊቷም አልተናገረችም ማለት ነው። የሀገሬ ልጆች ያችም የራሷን በለው ትላለች፣ ይችም የራሷን በለው ትላለች ማለት ነው። ከዛ ያኔ ባንጋሉ ለኢትዮጵያዊቷ አድልቶ ሊያገባት እንደሚፈልግ ይነግራታል። እሷም ደስ ብላት በደስታ ብር ሰብስባ ከሱም ተቀብላ ለቤተሰቦቿ ልካ ሽምግልና ደንቡ እንዳይቀር እንደዚያ ተደረገ ማለት ነው። ቤተሰቦቿም ያው የውጭ ዜጋ ስላለቻቸው ደስ ብሏቸው እሺ ብሎ ተስማምቶ ሽምግልናው አለቀ። ስለዚህ ልጃቸው የውጭ ዜጋ ግብታ መቼ ከድህነት እንደምታወጣቸው እየጠበቁ ነው ያሉ በተስፋ ማለት ነው የሀገሬ ልጆች። እና ያን ሆኖ ባለበት ሰዓት እንግዲህ ሽምግልናው አልቆ አብራት ያለችው ኬንያዊ ታረግዛለች ማለት ነው። እርጉዝ እንደሆነች ነገረቻት። ከዛ በኋላ እንዴ ካረገሽማ ጠይቂውና እሱን እንደምንም አመቻችታችሁ አብራችሁ ኑሮ አልኳታለች ማለት ነው። ገባችሁ?
ከዛ በኋላ ስልኩን ያን ባንጋሊ ደግሞ ከአንድ ቤት መሆናቸውን እሱ ስለሚያውቅ ሁሉንም ነገር ጠንቅቆ ስለሚያውቅ ያችኛውን ቀድሞ ብሎክ አድርጓታል። ማንን? ያረገዘችውን ኬንያዋን ማለት ነው፣ ሀገሬ ልጆች። እሱ መቀጠል የሚፈልገው ከኢትዮጵያዊቷ ጋር ነው ማለት ነው። ከዛ ብሎክ አድርጎኛል ስልኩ የለኝም ስትላት ነይ በእኔ ስልክ ደውይና አናግሩ ትላታለች ማለት ነው። ማለት ኢትዮጵያዊቷ በቀንነት። ከዛ ይሄው ስልኩን ኪደውይለት ብላ ስትሰጣት ያው ባንጋሊ ነው። ሁለታቸውም ሸሸ ገዳሚ የሚላቸው እንደፈለገ የሚያገላበጣቸው ያነው ባንጋሊ ሹፌር ነው ማለት ነው ሀገሬ ልጆች። ከዛ የእሷ ጉድ መሆኗን አወቀች። እኔ ለኬንያዋ ትንገራት አትንገራት የማውቀው ነገር የለም ብቻ ለሱ ነገርኩት አለች ማለት ነው። እና ለሱ ስትነግረው በስተት ነው አያቸው ሀገሬ ልጆች በስተት ነው ብሏለኝ። እሷን አልፈልጋትም ብሏለኝ። እንደዚህ ሁሉ አድርጎባት አልቆረጠችም። ገባችሁ? ምክር ፈልጋ ነው እንጂ የመጣችው ከአንድ ቤት ተቀምጠ እንደዚህ ያደረገ ነገ ስኔ ሳረግዝ ጥሎኝ ላለመሄድ ምን ዋስትና አለኝ ብላ እንኳን እሱም ሁለተኛ ላለው ብላ እንኳን ዞር አላለችም ማለት ነው። አሁን ምክር ፈልጋ ነው የመጣችው። ረሴቶች ምን ይሻላችኋል? ጓደኛ ሲታማ ለኔ ብላ ስማ እኮ ነው ሀገሬ ልጆች። አንቺንስ ነገ ስታረግጂ እንዲያሽቀንጥሮስ እንደማይጥልሽ ብሎክ እንደማያደርግሽ በምን እርግጠኛ ነሽ? ሽምግልናት ያን የተቀመጠ ሽማግሌ ለአንቺ ቤት አይሆንሽም ወይም ያንቺን ህይወት አይመራልሽም ማለት ነው። ከማይሆን ኑሮ ውስጥ ገብተሽ ነገ ከምትቃጠይ እናትዬ በእሷ ተምረሽ እሱንም ብሎክ አድርገሽ ስራሽን አርፈሽ ብትሰሪ ይሻልሻል። በቃ ገባሽ ወይ ካሉሽ ያው አግብቼ ነበር ግን ፈትቼዋለሁ ቢሆንም ታያለሽ። ሩቅ አገር አይደላለሽ ምን እዚሁ ከዚሁ ሲሆን ነው የከሌለ ሽማግሌ ተልኮላን ነበር እንደዚህ እውነቶቹ እንደዚህ ብሎ ተው ሲባል የሚከብደው እንጂ ተጋብተናል ብለሽ አንቺ መዋሸትም ትቻለሽ። ከዚያ ከተወሰኑ ቀናቶች ወይም ወራቶች በኋላ ደግሞ ተፋታን በይ። ግን እኔ እኮ ግርም ነው የምትለኝ መገን ወላሂ እንደውም ከቻልሽ ማለት ነው አንቺ አስታርቂያቸውና ከኬንያዊቷ ጋር ይቀጥል። ምክንያቱም እሷ እርጉዝ ነችና አንቺ ደግሞ ላጤንሽ አላረገሽም። ስለዚህ አልহামዱሊላህ ብለሽ ፈጣሪሽን አመስግኝ። ክርስቲያን ሞንከውሽ ተመስገን ብለሽ ፈጣሪሽን አመስግነሽ እንኳንም እንደሷ ሳልሆን ነቀው ብለሽ ለሷ ግን አግባብተሽ አብረው እንዲቀጥሉ አድርጊያቸው። አባትነቱን እንዳይክድ አድርጊ። በቃ አቀራርቢያቸውን ያልፈልግም ከሷ ጋር ግን ቀጥል ብለሽ አቀራርቢያቸው። እሷን አልፈልጋትም ያለ ምናልባት ያው ካንቺ ጋር ያለው ነገር ስለጨነቀ ይሆናል። ላንቺ ብር ሰጥቶሻል፣ ሽማግሌ ተልኳል። ይሄ ነገር ከብዶት ሊሆን ይችላልና አንቺ ግን እንዳልኩሽ ጓደኛ ሲታማ ለኔ ብለሽ ስማ ነውና እንኳንም ባጭር ቀረ እንኳንም ባጭር ተቋጨ ብለሽ አርፈሽ ክርክም ብለሽ ሸቅለሽ ብትለወጭ ይሻልሻል ማለት ነው። አንዴ ባንጋሊ፣ አንዴ ሱዳኒ፣ አንዴ ኢትዮጵያዊ ያስትንዘላዘል እድሜሽን በሰው ሀገር ጨርሰሽ ያለ ምንም ነገር ከምትቀሪ ማለት ነው። ስሪ፣ ተለወጭ፣ እዛ ከሀገርሽ ገብተሽ አግቢ። የሀገራችሁ ልጆች አላችሁ ደግሞ የውጭ ዜጋ ሰጪ ደግሞ አታፍሪም? ማፈሪያ ሲባል ተሰምቷል። ልብ ካለሽ አረብ አታገብም፣ ልብ ካለሽ ፈረንጅ አታገብም። ቢያንስ አንቺንም ዘመዶችንም ከድህነት የሚያወጣ ተቀጥሮ የሚሰራ ችጋራም ከችጋራም ዶይላላጥና ነገ አስረግዞ ይጠፋ እንደዚህ አድርጎ ይደፈረኝ ይገላችሁ አፋችሁን ትከፍታላችሁ በራሳችሁ ቅሌት ማለት ነው። 2 አመት ሆነን ረፍት ስወጣ አገኘዋለሁ። ከሳስ ሁለትሽን ነው ስለናቃችሁ ነው። በነገራችን ላይ ሁለቱንም ልክ እንደ ከብት ይደራረባችሁ እንጂ ጀግና ሴቶች ራሳችሁን ማስከበር የምትችሉ ቢሆን ባልደፈራችሁ ነበር ማለት ነው። ግን ሁለታችሁም የወንድ ጥማት እንዳለባችሁ ስላየ ያበረደላችሁ። ይሄን ራሱ ልታመሰግኑት ይገባል። በነገራችን ላይ አመስግኑሽ። ለአንድ ቀንም ለ2 ቀንም ተንፈስ ማለታችሁ ጥሩ ነው ማለት ነው። እና በነገራችን ለአንዳንድ ጉዳችሁን ድብቅ አድርጉታል። የደበቅላችሁን ጉድ ሚዲያ ላይ ያመጣችሁ አታውሩ። ወላሂ ነውር ነው ማለት ነው። አሁን ምን ምክር ያስፈልገዋል ሲጀመር? ሰላም ሁኑ ዘመዶች።